ሰላም ተማሪዎች ዮናታን ነኝ ከግሎብዶክ አካዳሚ የ12ኛ ክፍል ሂስትሪ መምህራችሁ። ዛሬ በሚኖረን ሴሽን የኢንዱስትሪያል ሪቮሉሽን ኢምፓክት በተለይ ኢኮኖሚካል እና ሶሺዮ ፖለቲካል ኢምፓክቶቹ ምን ይመስሉ እንደነበር የምንዳስስ ይሆናል። ከዛ በፊት ግን የግሎብዶክ አካዳሚን ቴሌግራም ፔጅ ጆይን ማድረግ እንዳዘነጉ። ወደ ክላሳችን ንግባ። በባለፉት ሴሽኖቻችን እንግዲህ ስለ ኢንዱስትሪያል ሪቮሉሽን ለመወያየት ሞክረናል። ኢንዱስትሪያል ሪቮሉሽን የት መጣ፣ ምን ይመስል ነበር ግራጁዋል ፕሮሰሱ፣ ከዛ ባለፈ ቴክኖሎጂካል ቼንጅ ምን ያክል ኢንዱስትሪያል ሪቮሉሽንን አፌክት አደረገው፣ ምን ያክል ኢንዱስትሪያል ሪቮሉሽን እንዲመጣ ቴክኖሎጂ የራሱን አስተዋጽኦ ሚና አሳደር የሚሉትን አይተን ነበር። ዛሬ በሚኖረን ዲስከሽን ደግሞ ኢኮኖሚክ እና ሶሺዮ ፖለቲካል ኢምፓክቶቹ ምንድናቸው የሚሉትን የምናይ ይሆናል። ኢንዱስትሪያል ሪቮሉሽን እንግዲህ በቀጥታ ኢኮኖሚክ ኢፌክት ያለው ሪቮሉሽን ሲሆን ያ ኢኮኖሚክ ኢፌክት እንግዲህ ሶሺዮ ፖለቲካል ኢፌክት እንዲመጣ አድርጓል አዝ ኤ ኮንሲኩዌንስ ማለት ነው። ስለዚህ ምን ይመስል ነበር የሚሉትን ኢኮኖሚካል ቼንጅስ። በፊት የነበረው ኢኮኖሚክ አጀንዳ ምንድን ነበረ? ሾርቴጅ ነበረ። ከዲማንድ በታች ፕሮዲውስ ማድረግ። ያ ከዲማንድ በታች ፕሮዲውስ ማድረግ ወደ ምን እንዲቀየር ሆነ? በኢንዱስትሪያል ሪቮሉሽን መምጣት ምክንያት ወደ ኦቨር ፕሮዳክሽን፣ ወደ ሰርፕለስ፣ ከዲማንዱ በላይ ፕሮዲውስ መደረግ እንዲተርፍ ሆነ። ኦፍኮርስ በሁሉም ሴክተር ሳይሆን ትርፍ የመጣው ነገር ግን ፕሮዳክሽን በገቡባቸው ፋብሪካ ባሉባቸው ሴክተሮች በሙሉ በነዛ ሴክተሮች በሙሉ ከዲማንድ በላይ ፕሮዲውስ መደረግ ቻለ ማለት ነው። ስለዚህ የኢኮኖሚክ አጀንዳውን ለወጠው ፍሮም ስኬርሲቲ ቱ ኦቨር ፕሮዳክሽን ማለት ነው። Over production led to difficulty selling goods. Many people were poor and could not buy enough. እንግዲህ ኦቨር ፕሮዳክሽን ሲመጣ ለመሸጥ በዛው ልክ አስቸጋሪ ነው። ሾርቴጅ እንዳለ ሆኖ ሾርቴጅ ሲመጣ ፕራይስ እንደሚጨምረው ሁሉ ኦቨር ፕሮዳክሽንም ሲመጣ ያን ኦቨር ፕሮዳክሽን ወዴት ዲስትሪቢዩት መደረግ እንዳለበት በራሱ ኢኮኖሚካል ችግር ያመጣል ማለት ነው። ኢኮኖሚካል ፕሮሰስ ችግር ያመጣል። ስለዚህ በዚህ ኦቨር ፕሮዳክሽን ምክንያት ያ ኮንሲኩዌንስ መጥቷል ማለት ነው። Before depression was caused by war, epidemics or harvest failure. እንግዲህ ዲፕሬሽን በፊት በዋር፣ በኤፒዴሚክ፣ በሃርቨስት ፌሊየር ነበር የሚመጡ። አፍተር ደ ኢንዱስትሪያል ሪቮሉሽን ግን ኦቨር ፕሮዳክሽን ቢካም ደ ኖርማል ኮዝ። እንግዲህ ኢኮኖሚካል ዲፕሬሽኖች ከዛ በፊት ብዙ ተከስተዋል፣ ከዛም በኋላ ያሉት ተከስተዋል። ሞር ኦፍ ከዛ በፊት የተከሰቱት በምንድን ነበር? በዋር፣ በኤፒዴሚክስ፣ በሃርቨስት ፌሊየር፣ በበሽታዎች ሲመጡ፣ ከዛ ባለፈ ደግሞ ምርት ደግሞ ሲጎል። ምርትም የሚጎልበት ዋናው ምክንያት በተፈጥሮ ችግር ምክንያት ማለት ነው። ዝናብ ካልዘነበ ኦር ሳምቲንግ የሆነ አረም ከበላው ያንን የእርሻ መሬት እንደዚህ አይነት ዲፕሬሽኖች ይመጡ ነበር። ከኢንዱስትሪያል ሪቮሉሽን በኋላ ግን ኦቨር ፕሮዳክሽን ቢካም ደ ኖርማል ኮዝ። ከዛም ባለፈ ደግሞ ዲፕሬሽን የሚመጣበት ኮዝ በራሱ ኢኮኖሚካል ኢፌክት እንዲሆን አድርጎታል ማለት ነው። በተለይ ግሬት ዲፕሬሽን የመጣበትን ሁኔታ ስናይ ይሄ ኢንዱስትሪያል ሪቮሉሽን ተፋፍሞ ኢኮኖሚካል ኮዝ አምጥቶ በዛ ምክንያት ኢኮኖሚካል ዲፕሬሽን እንዲመጣ አድርጎታል ማለት ነው። ስለዚህ የዓለምን ኢኮኖሚክ ኮርስ የለወጠ ነበር ማለት ነው። ትራንስፎርሜሽን ኦፍ አግሪካልቸር ኤንድ አርባናይዜሽን። Agriculture became less dominant in advanced countries. እንግዲህ በፊት በኤንሸንት ሂስትሪ ላይ እንደተወያየነው ሜዲቫልም ላይ ስቲል አግሪካልቸር was the dominant sector። እዚህ ላይ ግን የተፈጠረው ምንድነው? ኢንዱስትሪያል ሪቮሉሽን ከመጣ በኋላ ሞር ኦፍ ከአግሪካልቸር ወደ ማኒፋክቸሪንግ ተለወጠ። የዓለም ሀገራት መንግስታት እይታ ሞር ኦፍ ከአግሪካልቸር ይልቅ አግሪካልቸርን እንደቆየ እንዳለፈበት ሴክተር በማሰብ ወደ ማኒፋክቸሪንግ መግባት ቻሉ ማለት ነው። people move to other economic sectors። ሌላኛው ደግሞ urban population increased as more people lived in cities። አርባናይዜሽን አመጣ፣ ከተሜነትን አመጣ። ሞር ኦፍ ፋብሪካዎች ተከሉ የነበሩት ከተማ አካባቢ ነው። የስራ ፍላጎት አለ። በተለያየ ምክንያት ሰው ወደ ከተማ ቢመጣ የተሻለ ኢኮኖሚካል ኦፖርቹኒቲ ይመጣል ብሎ ያስብ ነበር። ስለዚህ አርባናይዜሽን ይሄን ተከትሎ መጣ ማለት ነው። ኢንዱስትሪያል ሪቮሉሽን ተከትሎ ፕሮዳክቲቭ አግሪካልቸር ኩድ ፊድ ላርጀር ሲቲዝ
አሁን አግሪካልቸርን መቀዛቀዙ ምክንያት የአግሪካልቸራል ሴክተር መቀዛቀዙ ምክንያትና የማኒፋክቸሪንግ ዶሚናንስ መምጣቱ ምክንያት ይሄ በፊት አግሪካልቸር ላይ ዲፔንድ አድርጎ የነበረው ሩራል ኤሪያ ላይ ይገኝ የነበረው ማህበረሰብ ወደ ከተማ መፍለስ ጀመረ ማለት ነው። ፕሮዳክቲቭ አግሪካልቸር ግን ይጠቅም ነበር። it could feed larger cities በራሱ ግን የቀዘቀዘ አልነበረም። ሪሌቲቭሊ ማኒፋክቸሪንግ የተሻለ ሆነ እንጂ ስቲል ገበሬው ነበረ፣ ስቲል ፕሮዲዩስ ያደርጉ ነበረ። ይሄ አግሪካልቸርም በራሱ ደግሞ ጥቅም ነበረው ማለት ነው። አግሪካልቸራል ሴክተር አግሪካልቸራል ፕሮዳክቲቪቲ ኢንክሪዝ ዲዩ ቱ ቤተር ሜተድስ ኤንድ ሳይንስ። በጥቅሉ ደግሞ ለስ ዶሚናንት ቢሆንም በዚህ ሰዓት በኢንዱስትሪያል ሪቮሉሽን ሰዓት ለስ ዶሚናንት ቢሆንም ነገር ግን ቴክኖሎጂዎችን ዩቲላይዝ ማድረግ ጀመረ። ይሄ አግሪካልቸር ትራዲሽናል የሆነው አግሪካልቸርን በመላቀቅ ወደ ማኒፋክቸሪንግ ያተኮረ አግሪካልቸር መስራት ላይ ጀመሩ ማለት ነው። ለዛም ደግሞ የተሻሉ ቴክኖሎጂዎች የተሻሉ ሳይንሶች መጠቀም ጀመሩ ማለት ነው። ዩቲላይዝ ማድረግ ጀመሩ፣ ከቴክኖሎጂ ጋር ማስተሳሰብ ጀመሩ ማለት ነው። ዩዝ ኦፍ አርቲፊሻል ፈርቲላይዘርስ ኤንድ ፔስቲሳይድ ማዳበሪያዎች መጠቀም ጀመሩ፣ አርቲፊሻል ማዳበሪያዎች። ከዛም ባለፈ ደግሞ ፔስቲሳይድ የአረም ማጥፊያ የተለያዩ የፕላንቱን ሊጎዱት ይችላሉ ብለው የሚያስቧቸውን ተህዋስ ለማጥፋት የተለያዩ ኬሚካሎች መጠቀም ጀመሩ ማለት ነው። ፖፑሌሽን ግሮዝ ኤንድ ኤምፕሎይመንት ፖፑሌሽን ኤክስፓንድድ ኩዊክሊ ኢን ብሪቴን ኤንድ አዘር ኢንዱስትሪያል ካንትሪስ። እንግዲህ እነዚህ ኢንዱስትሪያል ሪቮሉሽን አለባቸው ተብለው የታሰቡ አካባቢዎች ያልናቸው አካባቢዎች ላይ በተለይ ምን ጀመረ? ፖፑሌሽኖች መጨመር ጀመሩ። ይሄም አንደኛው ዋና ከተማዎች ላይ አርባናይዜሽን በመብዛቱ ምክንያት፣ ሁለተኛ ደግሞ ከሌላ ሀገራትም ወደዛ አካባቢ በመምጣት የራሳቸውን ህይወት ለማሻሻል በሚሞክሩ ግለሰቦች ምክንያት ፖፑሌሽናቸው እየጨመረ መጣ። ስለዚህ ይሄኛው ሌላኛው ሶሻል ኢፌክት ነበር ማለት ነው። በዚህ ኢኮኖሚካል ቼንጅ ምክንያት፣ በዚህ ኢንዱስትሪያል ሪቮሉሽን፣ በዚህ ወደ ማኒፋክቸሪንግ መግባቱ ምክንያት፣ ኢኮኖሚካል ለውጡ ምክንያት ሶሻል ኢምፓክት ተከሰተ ማለት ነው። ፖፑሌሽን እየጨመረ መጣ። ዴሞግራፊ በራሱ ለውጥ ቼንጅ እያመጣ መጣ ማለት ነው። ሞር ፉድ ኤንድ ጆብ ሰፖርትድ ላርጅ ፖፑሌሽን። እንግዲህ ፖፑሌሽን ባደገ ቁጥር በዛው ልክ ዲማንዱን ሳቲስፋይ የሚያደርግ ሲስተም ያስፈልግ ነበር። ለዛ ሲስተም ለማዋቀር ደግሞ ሀገራቶቹ የተቻላቸውን ሙከራ ሲያደርጉ ነበር ማለት ነው። አርባናይዜሽን ኮንቲኒዩድ ዲስፓይት ባድ ሊቪንግ ኤንድ ወርኪንግ ኮንዲሽን። አሁን ሁሉም ነገር እነሱ እንዳሰቡት አልነበረም። በራሱ ሶሻል ቼንጅ ነበር። በራሱ ሳቲስፋይድ ያላደረጋቸው ነገሮች ነበሩ እነዛ ፈልሰው የመጡ ሰዎች ላይ። አንደኛው ምንድነው? ወርኪንግ ኮንዲሽኑ በራሱ ችግር ነበረው። ማህበረሰቡ በተለይ በክላስ ክፍተት ምክንያት የላይኛው መደብ ከፍ እያለ መጣ፣ የታችኛው መደብ ደግሞ በዛው ልክ ዝቅ እያለ በመምጣቱ ምክንያት የተለያዩ ባድ የሆኑ ትሪትመንቶች እነዛን ወርከሮቹ ላይ ይደርስባቸው ነበር ማለት ነው። ስለዚህ ያ ባድ ወርኪንግ ኮንዲሽን እያለ ሆኖ፣ ሁለተኛ ደግሞ እነዛ ለሚፈልሱት ሰው ደግሞ የተሻለ ሲስተም የተሻለ ኦፖርቹኒቲ በሚፈልጉት ልክ በዛ ልክ ባለማሳደራቸው ምክንያት በራሱ ባድ ሊቪንግ ኮንዲሽን ነበር። ነገር ግን ይሄም እንዳለ ሆኖ አርባናይዜሽን ከተሜነት አላበቃም፣ አልቀዘቀዘም። በዛው ልክ በፈጣን መንገድ እየሄደ ነበረ ማለት ነው። ክላስ ስትራክቸር ኢን ሶሻል ቼንጅ። እንግዲህ ሌላኛው ሶሻል ኢምፓክት ክላስ ስትራክቸር መፈጠሩ፣ መደብ መፈጠሩ። የላይኛው መደብና የታችኛው መደብ በራሱ ክፍተት በመካከላቸው እጅግ በጣም ሰፊ የሆነ ክፍተት መፈጠሩ፣ ኢኮኖሚካል ክፍተት መፈጠሩ በራሱ ሶሻል ኢምፓክት ነበር ማለት ነው። a new class system developed with more class consciousness. industrial capitalist class added to the bourgeois. እነዚህ እንግዲህ ኢንዱስትሪያል ከላይ ያሉት ካፒታሊስቶቹ፣ የፋብሪካ ባለቤቶቹ፣ ባለሀብቶቹ ቡርጇ እንላቸዋለን። ቡርጃ ናቸው። እነዚህ ከላይ ያሉት መደብ ናቸው። the bourgeois become richer and more numerous. እነዚህ ሰዎች እንግዲህ እጅግ በጣም ገቢያቸው እየጨመረ፣ ኢኮኖሚካል ኢንፍሉዌንሳቸው እየጨመረ፣ አቅማቸው እየጨመረ እየተጠናከረ መጣ። በዛም ልክ ደግሞ ብዛታቸውም ከበፊት ይልቅ ከኢንዱስትሪያል ሪቮሉሽን በፊት ከነበረው ይልቅ እያደገ መጣ።
it replaced the land-owning nobility as the dominant class. በፊት እንግዲህ ከኢንዱስትሪያል ሪቮሉሽን በፊት የፊውዳሊዝም ስትራክቸር ነበር አብዛኛው ቦታ ላይ የነበረው እነዚህ ላንድ ኦነሮቹ ነበሩ ሞሮፍ የላይኛውን ዶሚናንት ክላስ ይይዞ የነበረው እነዛን ዶሚናንት ክላስ እየተኩ መጡ ማለት ነው ተኳቸው ምክንያቱም ይሄ አዲስ ሲስተም ነው የዓለም ኢኮኖሚ የሚመራበት ሲስተም አዲስ ሲስተም ሆነ ማለት ነው እኒው ኢንዱስትሪያል ፕሮሌታሪያት የሚባሉ ደግሞ የታችኛው መደብ ሰራተኞቹ የፋብሪካ ሰራተኞቹ በተለያየ መንገድ በላባደርነት ይንቀሳቀሱ የነበሩ ሰዎች እነዚህ ፕሮሌታሪያቶቹ ወይም ወርኪንግ ክላሶቹ grew in size and awareness በዛም ልክ እነዚህም ደግሞ እየጨመሩ መጡ become the base for socialism and working class parties እንግዲህ እነዚህ ሰዎች ይደርስባቸው በነበረው ባድ የሆነ ወርኪንግ ኮንዲሽን ምክንያት መፍትሄ ለመስጠት በተለያየ አደረጃጀት ይንቀሳቀሱ ነበር ትግል ያደርጉ ነበር ከነዚህ መካከል ሶሻሊዝምን በማምጣት በመፈብረክ እንደ መፍትሄ በመሆን ያንንም የሚያንቀሳቅስ ወርኪንግ ክላስ ፓርቲ በማቋቋም እርስ በርስ በማደራጀት የተለያዩ ሙከራዎችን አድርገው ነበር ይሄም የሆነበት ዋናው ምክንያት ምንድነው ከላይኛው የቡርጇ ክፍልና የፕሮሌታሪያት ክፍል የነበራቸው ኢኮኖሚካል ክፍተት በመስፋቱ ምክንያት የነበሩ ወርኪንግ ኮንዲሽኖች የነበሩ ትሪትመንቶች እርስ በርስ ያሉ ችግሮች ክፍተቶች አለመግባባቶች በመኖራቸው ምክንያት ያን ለመፍትሄ ለመስጠትና ፕሮሌታሪያቶቹ የሚገባን ክብር ማግኘት አለብን በሚል የላይኛው መደብ እንደ ጠላት ወስደው የራሳቸውን የሆነ ሲስተም አዲስ ሲስተም ደግሞ ለመፈብረክ እንቅስቃሴ ሲያደርጉ ነበር ማለት ነው wealth power and international impact industrialization increased national wealth but unequally እንግዲህ አብዛኛው ኢንዱስትሪያል ሪቮሉሽን የተከሰተባቸው ወይም የነበረባቸው አካባቢዎች ናሽናል ዌልዛቸው አድጓል ሪሌቲቭሊ ያንዱ ካንዱ እድገት እንግዲህ ይለያይ ይሆናል ነገር ግን የሁሉም በአብዛኛው ናሽናል ዌልዛቸው አድጓል ነገር ግን ትልቁ ችግር የነበረው ምንድነው ዲስትሪቢዩሽኑ ላይ አንኢኳሊ መሆኑ ነው ኢኳል ኢንካም ዲስትሪቢዩሽን አልነበረም ለአንደኛው ማህበረሰብ እጅግ በጣም ተጠቃሚ ይሆናል አንደኛው ማህበረሰብ ደግሞ ተጎጂ ይሆናል ወይም ደግሞ በፊት ይኖርበት የነበረው አኗኗር ሲስተም እንዲለወጥበት ይሆናል ለምሳሌ ትራዲሽናል አግሪካልቸር ላይ ዲፔንድ አድርጎ የኖረ ግለሰብ ይሄ በዚህ ሪቮሉሽን ምክንያት የኖረበት ሲስተም በፊት ልጆቹን ያስተዳደረበት ሲስተም እንዲለወጥበት ይሆናል ማለት ነው ስለዚህ ያ እንዲቆረቁዝ ይሆናል ሌላኛው ደግሞ የታችኛው ደግሞ ወርኪንግ ክላሱ ክፍል ደግሞ በዛ ልክ ተጠቃሚ ባይሆንም ኢነርጂው አቅሙ እንደ ኤክስፕሎይት እንዲደረግ ሆኖ የራሱ ጉልበቱ ኤክስፕሎይት እንዲደረግ ሆኖ ነገር ግን ተጠቃሚ ሳይሆን አንኢኳሊ ዲስትሪቢዩት እንዲደረግ ወደ ላይኛው ክፍል ወደ ቡርጇው ክፍል ኢንካም ዲስትሪቢዩት እንዲደረግ ይሆናል ማለት ነው ስለዚህ አንኢኳል ዲስትሪቢዩሽን ኦፍ ኢንካም አንዱ የዚህ ሶሻል ኢምፓክት ነው ማለት ነው Industry, technology and science used for military power after 1850 እንግዲህ ሌላኛው የዓለምን ገጽታ የለወጠው ይሄ ኢንዱስትሪያል ሪቮሉሽን በዚህ ኢንዱስትሪያል ሪቮሉሽን ሂደት ምክንያት የመጡ አዳዲስ ፈጠራዎች ለራሳቸው ጥንካሬ ሲሉ ራሳቸው ሲስተሙን ፊት ለማድረግ ሀገራቸው ፊት እንዲያደርግ ብለው በችግር ምክንያት በመጣ ፈጠራ ምክንያት በተለያዩ ጊዜ በመጡ ፈጠራዎች ምክንያት ቴክኖሎጂ ኢንዱስትሪ ሳይንስን በተለይ ለሚሊታሪ ፓወር ለወታደራዊ ሂደት ለወታደራዊ ጥንካሬ ያውሉ ነበር ማለት ነው በተለይ after 1850 gap in power between western and non-western states grew በዌስተርን በምዕራቡ ክፍልና ምዕራብ ላይ ባልሆኑት ክፍሎች ሀገራት መካከል ክፍተት እንዲኖር ኢኮኖሚካል ክፍተት ፖለቲካል ክፍተት አይዲዮሎጂካል ክፍተት እንዲኖር አድርጓል ይሄ ኢንዱስትሪያል ሪቮሉሽን Western states could resolve conflict using military or naval force
እነዚህ ዌስተርኖች በራሳቸው አቅም እያሳደሩ መጡ። ምክንያቱም ይሄ ኢንዱስትሪያል ሪቮሉሽን በአብዛኛው ከባቢ የያዘው የት አካባቢ ነው? ዌስተርን አካባቢ ነው። ስለዚህ ነን ዌስተርን የነበሩት አካባቢዎች በተቃራኒው እነሱ ደግሞ የቆረቆዙ የዌስተርኑ ማራገፊያ የሆኑ ኢኮኖሚካሊ ፕሮዲውስ የሚደረጉ ጉዶች በነን ዌስተርን አካባቢዎች ላይ እንዲራገፉ ይሆናሉ። ስለዚህ ክፍተታቸው እያደገ መጣ ማለት ነው። ስለዚህ እነዚህ ዌስተርኖቹ ጥንካሬ ስለነበራቸው በተለያየ መንገድ ሚሊታሪ አቅማቸውን በማሳደግ የባህር ኃይላቸውን በማሳደግ ጠንካራ እንዲሆኑና ፖለቲካሊ ዶሚናንት እንዲሆኑ አደረጋቸው ማለት ነው። በዛሬው የነበረን ሴሽን ይህን ይመስል ነበር። በቀጣይ በሌላ ሴሽን እስከምንገናኝ ድረስ በርቱልኝ። አመሰግናለሁ።